ሀብቷን ብሎ ከመቄዶንያ መዞ ያወጣቸውን ሴትዮ ያገባት ልጅ የ16 ሚሊዮን መኪና ሸጣ ጠፋ አሉ። ኧረ በስመ አብ! ኧረ አይሳቅም ግን ማዘር ምን ጠብቀው ነበር? እኔ ካልገበያ ላይ ምንድን ነበር የጠበቁት? እሺ መቼስ ልጅ አይሆንም። በቃ ይረጋጉ። አሁን በቃ ይረጋጉ። 16 ሚሊዮን ተበልቻለሁ ብሎ ይፈርሙ። ወደ ቀጣይ በቃ ኔክስት ሌቭል ያለ አይደል እንዴ? ስንት ከዘራ ይዞ ብቻውን ወክ የሚያደርግ ሽማግሌ እንዴ! ወጣቱ ላይ ፊት ምን ጥቅም ምን ፈልጎ የመጣ ይመስላል እንግዲህ ወጣቱ። ለማንኛውም በቃ ውስጥ የጠበቅኩትን እንትን ነው የሆነውና ማዘር አይሳቅም። በቃ ና ማ ጋይ ብሮ ምን እንደምን እኔ አላውቅም፣ ግን ይጀምር ይሄን እንደሚያደርገው እኔ ማውቅ ነበር መጀመሪያ። የመረያ ሲጀምር ይህች የምታክል ሴትዮ ለምን እንደፈለጋት መገመት አይከብደንም። ብቻ ኦኬ በቀሉ አንቺ እዛ ሳር ውስጥ ተርመጥመጪ፣ እኛ ሞተር እየነዳን ነው። A few moments later አበሻ እንግዲህ ውድድሩም የሆነ አይመስለኝም። ትናንትና ያው ፋስ በደንብ አመልጦኝ ኪቴ አካባቢ ተሰንጥቋል። እንደምታዩት ታሽጓል እና ውድድሩም የሆነ አይመስለኝም። ዱአ አድርጉልኝ ብቻ። ውድድሩ ግን የሆነ ነገር አይመስለኝም። ዱአ አድርጉልኝ። አይ የዚህ ሰው እኔ የሚገርም እኔ ምንም አይደለም። የዚህ ሰውዬ መጫወቻ መሆናችን የሚገርመኝ የዚህ ሰውዬ መጫወቻ መሆናችን የሚገርመኝ። ቆይ እስኪ ትክክለኛው ቪዲዮ ላሳያችሁ። መጀመሪያ እንግዲህ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ምንም ማድረግ አልችልም። ትናንትና እቀብጣለሁ ብዬ ሞተር እነዳለሁ ብዬ እግሬ ጉድ ሆንኩኝ። ውድድሩ እንግዲህ ምደርስ አይመስለኝም። ዱአ አድርጉልኝ ብቻ፣ ጸሎት አድርጉልኝ። ሁላችሁም የኔ ውድድር ማየት የምትፈልጉ እኔ እንደዚህ በቃ ብዙም ማለት በቃ ብዙም ብጎዳ ራሱ እገባለሁ እና ዱአ አድርጉልኝ። ግን እንዳገግም ትንሽ እንዳገግም ፍየል እፈልጋለሁ፣ ብዙ ፍየሎች እፈልጋለሁ። ጠግናችሁ ወደ ፋይት ወደ ኬጁ አስገቡኝ እንጂ እኔ ምንም አልቻልኩም። በስህተት ነው። እኔ ሞተሩ ምንም አይጎዳም ተብዬ ነው እንጂ እንደዚህ ሆንኩት። ዱአ አድርጉልኝ። ለማንኛውም ዱአ አድርጉ። ሰበብ ነው የፈለገው ሲጀመር አይደል እንዴ? አንጀምሪያ ሰሚሊና ላይ በቃ የሆነ አታኪራ እኔማ እስክትዘረር በቃ በጣም የደበቀሉት ማለት መጥቶ እስኪፈርሽ በጣም ኤክሳይትድ ሆኛለሁ። እና እስቲ ፍየልም ቢሆን እንቃለኛ ፍየልም ቢሆን እንገዛለን እኛ። አንተው እንደጀመርነማ አንተው አዶናይ ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ነው ያፈላችሁ እንዴ! አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው እንዴ! አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህትህ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንደ አንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ ሁሉም ልጅቷ እኔም አይቻታለሁ። አሚን አይዶን ነው እስካሁን ድረስ እንዴት እሱን ዝም እንዳላት እኔ አላውቅም። እንዴት ዝም እንዲላት እንደቻለ እኔ አላውቅም እንጂ ልጅቷ እንዲህ የምር ሰው አክብሮት እሱን አክብሮ ሊሆን ይችላል። አክብሮ ነው እንጂ ሰው ዝም ያለው አሚን አይዶን ነው። what the fuck
እየተዋሉ የምታደርገው ነገር በጣም ያስጠላል። ወዴት ነው? ብሬን ሳከፍል ልሞት? የትም አትሄድም። እየጠበቀው ነው። ብሬን ሳከፍልማ ሞታት አትሞታትም። ኧረ አባ ምንም የለኝም። ኧረ አባ ብድር አለበት ወንድሜ ሲሰጠኝ እጠራለሁ። እሻውን ይዛል ተመለስ ልትለው ነው። ና በለው ሊል ነው። እዚህ ስሲ ከዚህ በፊት ቪዲዮ ቀርጸንሽ ነበር እና ልጅም አለች ስራ ላይ ሄዳለ። ዛሬ አራፋ ተገኝተናል። እስቲ አንድ ሰው እናስተዋውቃችሁ። ስምሽ ማን ነበረ? ስሜ ማራም ይባላል። ዛሬ ስንመጣ አጋጣሚ ምስሎች አንቺ ከሰራሻቸው በጣም የወደድሽው ሲለቀቅ የቪዲዮ ወደደ ሰው ደውሎ እንዲገዛሽ ማለት ነው። ሞዶ ስራ ደግሞ የድንግል ማርያም ስራ ነው። ከስዕሎች ውስጥ ሞዶ ማደንቀው ስራ ሌላ አንድ ድገም። ሰላም ሺ ዘኛ ይሄኛው ሁለተኛ በጣም የወደድሽው ስራ የሚቸግርሽ ነገር ለምሳሌ ምን አለ? ያው የማቴሪያል እጥረት አብዛኛው ምሳሌዎች የሚጠቀሙት አክሪሊክ ከሆነ በአክሪሊክ ሙሉ ስዕል ይሰራሉ። በኦይል ከሆነ ደግሞ እንደዛው። እኔ ግን አለ አይደለ በጣም ማለት በማገኘው ነገር ነው ስራው ምሳሌ የግድግዳ ቀለም ምናምን ጥረትሽን ምናምን ብዙ ሰው አድንቀዋል። አድራሻሽን፣ ስልክ ቁጥርሽን ብትነግሪያቸው። ስልኬን ከፈለጋችሁ ደግሞ 0940 43 1691 ብላችሁ ደውላችሁ ታገኙ ትችላላችሁ። የኔ ቆንጆ ስታምር ደግሞ እናቴ ዛሬ ፈጣሪ ሰላም ይስጥሽ፣ አየሩን ሁሉ ይበረጋግድልሽ። አሜን በሉ። የአሁን ወጣት እኮ ሀገር ተወሯል ና እንዋጋ ብትለው ቆይ ኧረ የፈጠነ ሴጋ መትቼ ልምጣ ይላል። የምሬ ነው። የማይረባ ትውልድ ነው። እኔ ይህንን ትውልድ ጠቅላይ ሚኒስትር ሆኜ ማገልገል አልፈልግም። አብይ አህመድ በጣም ታጋሽ ነው። የምር 7 ዘሩን ይዞ አሜሪካን ሄዶ ፈታ ብሎ መኖር ይችላል። ግን ከረከቦት ጭንቅላት ጋር እየታገለ ነው ከ130 ሚሊዮን ደናቁርት። እኔ እንደዚህ አላቀም። የሚቀነስ ትውልድ አለ፣ ቀንሳለሁ። እኔ ጠቅላይ ሚኒስትር ሰው ፈጣሪ ነው ቆኖ ደደብ ያደርጋል። ለዛ ነው አንተ ጥናጅ አንዳንድ ሰው የምርኩል አንዳንድ ሰው ፈጣሪ ያውቁ የነሳችሁ በምክንያት ነው። እውቀት ራሱ የነሳ በምክንያት ነው። ይሄ አዋቂ ቢሆን ይፈጀናል በሚል ነው። ኤክስሽን በእንስሳ መስዩ አህያ ለምን እንትኑ ትልቅ ስለሆነ። ኤክስሽን በእንስሳ መስዩ ውሻ ለምን እንደዛልሽ? ታማኝ ስለሆነ ፈርምለታለሁ። ታማኝ ነው። በድመት ድመት ለምን ነሽ? እንትኑ ትንሽ ስለሆነ ድመት ለምን ድመት አለ ያልኩበትን ምክንያት ተወኝ። ድመት አትታመኑ። ኤክሱ ካየሹ ለምን ድመት እንዳለሽ ታውቂያለሽ። ኤክስህን በእንስሳ መስላት። ላም ለምን አልካት? ሙሟ ሰፊ ስለሆነ። ዮ ሰው በጣም መሮታል። እኔ መናገር ፈልጋለሁ ግን መኖር ፈልጋለሁ። እኔ ደግሞ መኖር ፈልጋለሁ። እኔ የምላችሁ በሰላም ነው ግን ሁሉም ሰው የተመሳሰለው ከ16 እስከ 23 ምናምን አካባቢ እድሜ ላይ ያላችሁ ሰዎች በጣም ተመሳሳይ ናችሁ። በቃ መንገድ ላይ ስታዩ አለባበሳችሁ ተመሳሳይ ነው፣ አወራራችሁ ተመሳሳይ ነው። አንተ ስንት ሆነ ነው ያው እዚህ በቃ ሙዳችሁ ኦራችሁ ምናምን የምትንቀሳቀሱበት እንትን አክታችሁ ተመሳሳይ ነው። አይደንቲቲ የሚባል ነገር ሰው እያጣ ነው። አንድን ሰው ስፔሻል የሚያደርገውን ነገር እያጣችሁት ነው። ሰው እንዴት ካለ ከፀጉር ቁርጥ አንግል ትመሳሰላላችሁ? ትሬንድ መከተል እኮ በእኛ ጊዜም ነበረ እና እንግዲህ ትሬንድ ተከተለናል። አለባበስ ምናምን የሃይ ስኩል ዩኒቨርሲቲ ምናምን እያለን ግን እንዴት አንድ ሙሉ ጄኔሬሽን ይመሳሰላል? ባይዘው ይሄ ተመሳሰላችሁ የሆነ ሰዓት ላይ በአስተሳሰብ ራሱ የመንጋ አስተሳሰብ ውስጥ ገባላችሁ። ደግሞ ውጪውን ነው የምትመሳሰሉት ሁሉ ጊዜ ቤታችሁ ብቻችሁን ምናምን እኮ የሆነ ደብቃችሁ የያዛችሁት የራሳችሁ አይደንቲቲ ያላችሁ። እሱን ግን ሰው ፊት ማውጣት አትፈልጉ። ውጪ ስትወጡ አንድ ላይ ከመንጋጋ የሆነ የመጀመሪያ መሆን ፋራነት እየሆነ ነው ዲስ ዴይስ።
በጣም ኮምፕሊትሊ ተቃራኒ ማለት ነው። እኔ እስከማስታውሰው ድረስ የሆነ ነገር ላይ አይስ ብሬከር መሆን ጀማሪ መሆን ምናምን በጣም በቃ አሪፍ ነገር ምናምን ነበር እንግዲህ እኔ እስከማስታውሰው ድረስ። ራስን መሆን መፈራት ከተጀመረ እኮ በጣም ከባድ ነው። በቃ ማለት እንደ ጀነሬሽን ምናምን የሆነ ልሽቅ ነው የምንለው። ይሄ ከባድ ፈውል ነው፣ ትጎዱበታላችሁ። በኋላ ላይ አይደንቲቲያችሁን አታችሁ ትልቅ ሰው ስትሆኑ ቤተሰብ እንትን ወላጅ መሆን ያቅታችኋል። ስራ ላይ ቁም ነገረኛ መሆን ያቅታችኋል ምናምን ከባድ ነው ማለት አልገባኝም። ጄኔሬሽን እኮ አንተ ባየኸው አንግል ሊሆን እንጂ እኮ ሁሉም በሚሆነው አንግል ሊሆን አይችልም። ሊሆን አይችልም። አንተ አካባቢ ባለውና ሌላው አካባቢ ባለው እንዴት እኩል ታርግ? ወይስ ደግሞ አብዛኛው እንግዲህ አብዛኛው ይሄ ኤዱኬሽናሊ ስልክ ላይ በሚመጣው ልክ ሰው ልትገምት አትችልም። ሰው ላዩን ባየኸው ነው እንጂ ውስጡ አትችልም። አሁን ደግሞ ያለንበት ጊዜ መቼም ሊነገርህ አይችልም። የምታየው ነገር ነው እና በማንም አንፈርድም። ኤክስሽን በእንስሳ መስዩ። አህያ ለምን? እንትኑ ትልቅ ስለሆነ። ኤክስሽን በእንስሳ መስዩ። ውሻ ለምን እንደዛ? ታማኝ ስለሆነ። ፈርምለታለሁ። ታማኝ ነው። በድመት ድመት ለምን ነሽ? እንትኑ ትንሽ ስለሆነ። ድመት ለምን ድመት አትታመንም? ያልኩበትን ምክንያት ተውኝ። ድመት ኤክሱ ካየሹ ለምን ድመት እንዳለሽ ታውቂያለሽ? ኤክስህን በእንስሳ መስላት። ላም ለምን አልካት? ሙሟ ሰፊ ስለሆነ። ወንድ ልጅ ተወልዶ ካልሆነ እንዳባቱ መሽኛውን ቁረጡት ይሁን እንደናቱ። ሴት ልጅ ተወልዳ ካልሆነች እንደናቷ ምን ጥቅም አላት ትባረር ከቤቷ። ካሽኝ ይላል። I like it የኔ ቆንጆ ምን አባት ይላክሽ። ለመርሸኝ ከሌላ አብሮም እንዳልበላ ለመርሸኝ ተመቸሽ ከረምሸኝ ተስማምቶሽ ሌላ አንቺም እንደሌላ ለመርሸኝ ከሌላ ለመርሸኝ ተመቸሽ ከረምሸኝ ተስማምቶሽ ሲጀመር ኳሷ እኔ ጋር ስትደርስ አራት ማዕዘን እየሆነች ነበር። ዳኛው ራሱ የመጀመሪያውን ቢጫ ካርድ የሰጠኝ እኮ ፋውል ስለሰራው ሳይሆን ምንም የለኝም ዳቦ ገዛልኝ ስለው አሳዘኘው እኮ ነው። ሜዳው ራሱ የካልኬቴን ጩት በጣም እየጨመቀ አስቸግሮኝ ነበር። እኔ አራጋቢዎቹ ራሱ ግራና ቀኝ ቆሞ እኮ ሲያራግቡ እኔ በጣም በርዶኝ ብርድ ብሎኝ መሀል ጨዋታ ላይ እኮ ጋቢውላ ጠይቄያለሁ። ታስታውሳለህ? አላስታውስም። እኔ ቮሊቦል በእግሬ የምጫወት ልጅ ዛሬ ምን እንደነካኝ ያልገባኝ፣ ግን እንደዛም ቢሆን መካድ ማትችለው ነገር አለ። በጣም ጎበዝ ኳስ መቺ እንደሆንኩ አይታል። 13 ኳስ እኮ መትቼ እኮ አንዱንም ኳስ በረኛው አልያዘውም አልመለሰብኝም እኮ። መቼ ወደ በረኛው መታ እንዳለ ወደ ውጭ አይደል እንደ ወጣው። ታዲያ ዋናው እኮ በረኛው አለመያዙ አለመመለሱ እኮ ነው። ጎሌ ቢሆን አግብቼዋለሁ ማለት ነው። ደግሞ ዳኛው 90 ደቂቃ አልቆ 6 ደቂቃ ጭማሪ ሲጨምር ሰዓት ለመግደል ብዬ ወደ ላይ መተዋት ኳስ እኮ እስካሁን እኮ አልተመለሰችም ማለት። እየተመራን ነው ሰዓት የምገለው። እየመራን ቢሆንስ ብለህ ለምን አታስብም? ገድዬዋለሁ ማለት እኮ ነው። ሰዓቱን ደግሞ ኦፍሳይድ ራሱ እኮ አልገባውም እኔ እግሬ ጭቃ ነው ብለህ ነው። በዛ ላይ መጨረሻ ደቂቃ ራሱ ቀይ ካርድ አየህ። በዛ ላይ ተሳስተ አንድ ኳስ አላቀበል። ለምን ይመስልሃል? እኛ ኢትዮጵያኖች እንግዳይ ተቀባይ ስለሆነን ማለት ነው። በቃ እኔ ኳስ መቀበል ላይ ነው እንጂ ማቀበል ላይ ብዙ እየሰራው አልነበረም። ደግሞ ቀይ ካርዱን እኔ አላየሁም፣ ጨፍኜ ነበር። እንደዛ ፎክረ እንኳን አንድ ተጫዋች ሳትልጥ ነው የወጣው። ለምን ይመስላል? እግሬን እኮ አነክቶት እኮ ዶልዱሞ ደንዝዞ እኮ ነው እግሬ። እንዴት ልላት? ቀጣይ ግን ማለት አስሞርጀው እመጣለሁ። ይኸውልህ አስጀው እመጣለሁ። ተጫዋች አይደለም ደጋፊ አይቀረኝም ስልጥ ሳስገባህ አይደል ሳስገባህ አይደል? እንደዚህ አይነት ተጫዋች መግባት የለበትም። በጣም እንደ ልጃችን እንዲሰጡን ለመጠየቅ ነው። ልጄን ማን ነው የደፈራት? እሱ እንኳን ሊደፍር እንካ ተብሎ ቢሰጠው የሚነካ አይደለም። ልጁ ምን አለው? ጤናና እስከ ዛሬ ድረስ ጠብቆ ያቆየው ድንግል። ቤተሰቦቹስ እንዴት ናቸው? እግዚአብሔር ይመስገን ደህና ናቸው። አቋሙስ?
የፖለቲካ ነው። የልጁ አቋም ምን ይመስላል? ሞዴል ሊያረጉት ነው እንዴ ፋዘር? ሱስ አለበት? አዎ ብሎ የሚመልስ እውነተኛ ሽማግሌ ይኖራል ብለው ነው። ሱስ ቢኖርበትስ? የለበትም እንጂ አስጠጥቶ ቢኖርበትስ? የለበትም እንጂ ሲመሳሰሉ በጣም ነው የሚመሳሰሉት። የምር እስቲ ዴም አድርግለት ከመለሰልህ ምናምን ብትል ትችላለህ። እንደዚህ አውሪ ወንዴ ትፈረኛለህ? አዎ ፈራሻለሁ። አትቅረብ። እሺ ቻፕስቲክ የለብስም። እሺ የሰማው እኮ ነው። ኧረ በማርያም ተሳፍሪ። እሺ ስማኝ አንድ ነገር። እሺ ዞር አይኔን ያው እሺ አልችልም። አይንሽ ማየት አልችልም። አይንሽ ማየት እሺ እኔ ምን አገባኝ? ፍረጥ። እሺ ዛሬ ማለት ነው ዞርና ወደ ምን አባት ቀላል እናት ምን ሆነሽ ነው? ግራ ወይኔ እንደዚህ አይነቷን ቢሰጠኝ በጣም ምን አለበት? የኔ ስታወርደው ፖርኖግራፊ በነፃ ጸደት ያሉ ኪስ ፖዚሽኖችን በቃ ስታንዳርዳቸውን የጠበቁ ለምን ሰርች ማድረግ የምን ክሮም የምን ብሮዘር ቀጥታ ላይቭ ስትሪም ነው የምንለው። ይሄ ቪዲዮ ደግሞ ማለት ነው ይላችሁ ሃይስኩል ውስጥ ላላችሁ ካፕሎች ነው። ሃይስኩል ውስጥ ላላችሁ ካፕሎች ብቻ አይደለም፣ በቃ ኤኒ ስኩል ላላችሁ ካፕሎች የሆነ ታይም ቤት መጣና በኋላ ፍሪ ነው ይመቻል አብረን መሆን እንችላለን ምናምን አትቸኳ። እኔ እንደሷ ማለት አልችልም። ድምጿን አለስሳ አቅጥና ምናምን ነው ትለው። ከዛ እሱ አውማ ይመቸኛል ምናምን ይላል። ማይደርስ የለው ወይ ረፍት ሰዓት ወይ ምሳ ሰዓት ወይ ያቺ ፍሪ ታይም ፍሪ ክፍለ ጊዜያችን ትነሳለች። ታዛስ እኛ ሲምፕሎቹ ጀሞች ምን እናያለን? ፖርኖግራፊ በነፃ ጸደት ያሉ ኪስ ፖዚሽኖችን በቃ ስታንዳርዳቸውን የጠበቁ ለምን ሰርች ማድረግ የምን ክሮም የምን ብሮዘር ቀጥታ ላይቭ ስትሪም ነው የምንለው። ስለመደመር ትምህርት ቤቱ ፔንሲዮን ያደረጋችሁት አረ እባካችሁ ገቡ። 2019 ሲገባ ማየት የማልፈልገው ነገር ስለሆነ ነው ከአሁኑ እያስጠነቀቅኳችሁ ነው ያለው። እረፉ እና ለእነኛ ካፕሎች ሼር፣ ሪፖስት፣ ኮፒ ሊንክ ሜንሽን አድርጓቸው ኮሜንት ላይ በቃ እንዴትም አድርጋችሁ አድርሱልኝ ይሄንን ቪዲዮ። እረፉ በቃ እንደኛ የት እንሂድሽ? በምን ታሬ ለነግረው በእናታችሁ ወንድሜ ቀጥታ እኮ ነው በቃ ቀጥታ ላይ ፍሰጭት ነው በቃ። እኔ ራሱ አላገኘሁም እንጂ ባገኝ አሪፍ ነበር። እሺ ፈረንጅ ሴት የደረሰችበት ድጋሚ ድርሽ አይደለም ያልኩበትን ቀን ነው የምነግራችሁ። ስለዚህ እናንተ ይሄ ፈንዲሻችሁና ውሃችሁን ያዙና ዝም ብላችሁ አዳምጡ። ልጅቷን ከየት እንድትዋወቋት አልነግራችሁም። ይሄ በራሴ የደረሰኝ ነው፣ የራሴ ጥፋት ነው። ሁለተኛ ለምደኝም ይቅር በሉኝ። ብቻ ምንድነው የተፈጠረው? ልጅቷ በጣም ስታፈቅር እንዲህ ትንገበግባለች። ልክ እንደዚህ ሀበሻ ሴት ስታፈቅር አይታችሁ ታውቃላችሁ? እንደዛ ነች። እና ግን በነጩ ማለት ነው። እኔ ነጭ እንደዚህ ስታፈቅር አይቼ አላውቅም። ደግሞ ዳቦ ስታጥል ብቻ እሱ አይደለም ዋና ዓላማው የነበረው። እንደ ሰው ተግባብተን ነበረ። ቫይባችን ነገር አለ። እሷም በቃ የሚሰማትን ነገር መናገር ትወዳለች። እንዲህ ዝም ብላ ናና ጭንቅላቴን አንብበኝ ነገር የምትል አይነት ሴት አልነበረችም። ተግባባን፣ ተስማማን። ብዙ ጊዜ አሳልፈን 1-3-4 ወር ነገር እንዲበደም ክሎዝ ሆነን አሳልፈን እና ከዛ የሆነ ሳለ ለምንድን ነው ፋሚሊዎችን የማትተዋወቁ አለችኝ። ከፋሚሊዋ ጋር ነው ደግሞ ጭራሽ የምትኖረው። እዚህ ጋር ፖይንት ያዙልኝ። ምክንያቱም እዚህ ዩሮፕ ውስጥ እየኖረች ስቲል በ23 ዓመቷ ከፋሚሊዋ ጋር እየኖረች ከሆነ በጣም እንዲህ ግሪን ፍላግ ነው ለነጮቹ ማለት ነው። ምክንያቱም ከፋሚሊዋ ጋር አሪፍ ኮኔክሽን አላት በሚለው ስለሚታሰብ። ከዛ ቀኑ ደረሰ። እናትየዋ ምሳ እራት ጠራችን። ምሳና እራት መሀል ላይ ማለት ነው። ከዛ ሄደን ኖርማል እንዲህ ነጮች ጋር ስትሄዱ ውሃ ነው የሚያቀርቡላችሁ። ከዛ ቻው፣ ሌላ እንደዚህ እንደ ሀበሻ ነገር መገባበዝ የለም። ከዛ ግን ሳያት ሴትዮዋ እንዲህ በደንብ ታይሟን ወስዳ እናትየዋ ማለት ነው በቃ ምግብ አዘጋጅታልን ደስ የሚል እራት አበላችን እና ላይክ እናትየዋ ለልጅቷ ያላትም አስተያየት በጣም
ይሄ እናቶች ከልባቸው ሲወዱ አይነት አይደለ እንደዛ ነገር ነበር። እና ወይኔ ምን አይነት ጥሩ ልጅ ብትሆን ነው እንደዚህ እናቷ የምትንሰፈስፍላት እያልኩ ነበር። እና እቺ አሁን እቺ ልጅ ባገባት እቺ ነጯ ማለት ነው በቃ ለልጆቼም እንደዚህ የምትንሰፈስፈው ምናምን ነገር እኔ ሌላ ዓለም ውስጥ ሆኜላችኋለሁ። ግን ልጅቷ ብዙ ማክት አታደርግም። እናትየዋ በቃ ብሉልኝ ያለች አበላችን በደንብ። ከዛ ያው ሃይ ስኩል ፊልም ላይ እንደምታዩት ወደ ክፍል እንሄዳለች ማለት ነው። ልታሳይ ሩም ቱር ነገር ልትሰጠኝ እሺ አልኩ። ተከትያት ሄድኩ ወደ ቤቷ ክፍል ውስጥ ማለት ነው። ከዛ በሩን ዘጋችሁ which is like okay ኖርማል ነው፣ ምክንያቱም ብዙ ጊዜ ብቻችን አሳልፈናል። እና ግን እናትየዋ ስትኖር እንዲህ አበሻ ቤተሰብ ቢሆን ኖሮ እንዲህ በሩን ገንጥሎ ነው የሚወስደው። አባትየው የሚሆን ግን አባትየው አልነበረም። አባትየው የት እንደነበረ አላውቅም። በኋላ ላይ ነው አባት እንደሌላት ያወቅኩት። ላይክ እንዲህ ተፋተው ይሁን እንደሆነ አላውቅም። በደንብ እንዲህ ዲቴል አልገባሁበትም እንደዛ ነገር ውስጥ። ከዛ መሀል ላይ ልጅቷ በቃ እንዲህ ሁሌ እንደምንሆነው መሆን አማራት። እንዲህ ልታክፈኝ እና ነገር ለመሳሳም ነው ነገር አማራት። እኔ ደግሞ የሰው ቤት ነኛ። እናትየዋ ብትገባ ምን ሊባል ነው? ክትፎ ነው የምደረገው ብዬ ፈርቻለሁ። ከዚያ አልቀረም ምንም አላደረግም። ፕሮፌሽናል ነበር በሆነ ቁጭ ላይ የነበረው። እናትየዋ በሩን ከፍታ ገባች። አንኳኩታ ነው ራሱ የገባችው። ልጅቷ በሰዓት እንዴት አክት ታደርጋለች? ተነጫነጨች። እናቷ ማለት ነው እንደዛ ውሻ አድርጋ ነው ያስወጣቻት። እንዲህ ውጪ ልጅ ምናምን ነገር አሁን እኮ ከሱ ጋር ታይም እያሳለፍኩ ነው ምናምን ብላ እሪ አለች። የዛ ሰዓት ነው አፏ እንደተከፈተ ያወቅኩት። እንዲህ የሪል ካራክተሯን ያየሁበት ታይም እሱ ነው። እና እኔ በጭንቅላት እየመጣልኝ ነበር። እኔ አሁን ድሮ ልጅ እያለሁ አክስቴን እንደዚህ ባዋራት እንደ ደመቶች 9 ላይፍ ቢኖረኝም 9ኙንም ላይፍ ነበር የምትጨርሰልኝ። ሁላችንም ፋሚሊዎች እንደዛ ናቸው። እንደዚህ እናታችሁን ቀና ብላችሁ አባታችሁን ቀና ብላችሁ ማየት አትችሉም። በቃ ነውር ነው በእኛ ማለት ነው። ታውቁታላችሁ አበሻ እንዴት እንደሆነ። እሱን ደግሞ እኔ በተቃራኒ ቁጭ ብዬ እዛ ስመለከት ማለት ነው ተይ አትናገሪ እንዳልላት ልጅቷ ራሱን ፈሯት። አጫጫዋ ምናምን ነገር እንዲህ ብታውት። ከዛ ላይክ ጌታ ወይ የዛሬን ብቻ አወጣኝ ነው ያልኩት። የዛሬን ብቻ ከእናቷ ጋር እንደዚህ የምታወራ ከሆነ እኔን አሁን ያንን ቀለበት አስገባው በ24 ሰዓት ውስጥ እኔንም በቃ ገደል ውስጥ ነው የምትከተኝ። እንዴ ላይክ ለእነሱ ኖርማል ነው። ለነጮች እንደዚህ ከእናቶች ጋር እንደዚህ ማውራት ከፓረንት ጋር እንደዚህ መለፋደድና ነገር ኖርማል አድርገው ነው የሚያዩት። ግን ለእኔ በጣም ካልቸር ተውት፣ ኩልቱር ሾክ የሚባል ነገር አለ በጀርመንኞቹ። እና ከዛ በኋላ ያው ሴት ዲፈረንስ ሴት አጠገብ አልደርስም ብዬ ነበር። ለአንድ ወር ነገር ችየው ነበር። ከዛ ግን ማያውን ነገር ነው። ግን አንድ ወር ሙሉ ፈረንጅ ሴት አጠገብ ላያቸው ራሱን ያስጠላኝ። ምክንያቱም እንደዚህ የሚያወሩ ከሆነ ከፋሚሊዎቻቸው ጋር ሁሉም አይደሉም ግን ባይዘው እንደዚህ የሚያወሩ ከሆነ ላይክ ለወደፊት እኔ ለራሱ ላይ የሚኖር ላይፍ ምን አይነት እንትን ነው ሴት ነው የምትሆነው። ገብቷችኋል? ከነዚህ አይነት አውሬ ጋር አብራችሁ ውስጥ ትኖራለህ ቤት ውስጥ ማለት ነው። which is not possible። ብቻ እንደዚህ ብዬ ራሴን ከዛ ቀን እንደምንም ብዬ አወጣው። ከዛ በኋላ ለአንድ ወር ጾምኩ። ፈረንጅና ነገር የደረሰበት አልደርስም ብዬ እና እናንተም ምንድንላችሁ የፈለግኩት ሀበሻ ሆናችሁ እዚህ የምትኖሩ ከሆነ እና ነጮቹ እንዴት ማድረግ ስትጀምሩ የመርሷን ልጅ ከማግባት በፊት ቀለበት ከማድረግ በፊት ከሷ ጋር ልጆች ከመመስረት በፊት ከመውለድ መመስረት ቤት ከመመስረት በፊት እናቷን አባቷን እንዴት ትሪት እንደምታደርግ ተመልከት። እሱን ታሳትመለከት ግን ከገባህበት እሷ ነች ገደል ውስጥ የምትከት። እሺ ተጠንቀቁ። ወዳችኋለሁ። ፎርማት ራሱ ሊትኮፒ ሰውት ቴስት አቀርብ ትግግ ይገባላል ይገባላል። እና የዛሬ ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይመጣል።